በሰሞነ ሕማማት የማንጸልያቸው የጸሎት አይነቶች የትኞቹ ናቸው? በሕማማት ማማተብ ይቻላል ወይስ አይቻልም? መስቀል የማንሳለመው ለምንድን ነው? ክርስትና ማስነሳት፣ ዝክር መዘከርስ የማንችለው ለምንድን ነው? ማማተብ ይቻላል ወይስ አይቻልም? መስቀል የማንሳለመው ለምንድን ነው? ሰሞነ ሕማማት ወይም የሕማማት ሰሞን በመጣ ጊዜ ብዙዎቻችሁ የምትጠይቁት ጥያቄ ነው። በዚህ ቪዲዮ ነግራችኋለሁ። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ጸሎት እያላችሁ ጻፉልኝ። በሰሞነ ሕማማት የማንጸልየው የጸሎት አይነት የትኛው ነው? ሁሉንም የጸሎት አይነቶች መጸለይ እንችላለን። የትኛውንም የጸሎት አይነት እንዳንጸልይ ቤተክርስቲያን የምትከለክልበት ነገር የለም። ነገር ግን በዚህ ሳምንት የክርስቶስ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን፣ መቸንከሩ፣ ወደ መቃብር መውረዱን የምናስብበት ሳምንት ስለሆነ በተለየ ስለዚህ የሚያወሱ የጸሎት አይነቶችን እንድንጸልይ ትመክረናለች፣ ታስተምረናለች። ሆኖም ግን ጸሎት ሃይማኖትን ጨምሮ ሌሎችን ገድላትን፣ ድርሳናትን፣ መልካትን ብንጸልይ እንደ ኃጢአት እንደ በደል አይቆጠርብንም። በተጨማሪም በሕማማት ማማተብ ይቻላል ወይስ አይቻልም? መስቀል የማንሳለመው ለምንድን ነው? ክርስትና ማስነሳት፣ ዝክር መዘከርስ የማንችለው ለምንድን ነው? ሰላም መባባልስ ኃጢአት ነው ወይስ አይደለም? ባልና ሚስት አልጋ ለይተው መተኛት ያለባቸው ለምንድን ነው? የጣመ የላመ እንዳንበላ ቤተክርስቲያን የምትከለክለንስ እንዴት ነው ብላችሁ ለምትጠይቋቸው ጥያቄዎች ሰፋ ዘርዘር አድርገን ቪዲዮ ሰርተን ዩቲዩብ ላይ አስቀምጠንላችኋል። ገብታችሁ ማየት ትችላላችሁ። እኛም ለዩቲዩብ አዲስ ስለሆን ገብታችሁ ሰብስክራይብ፣ ላይክ በማድረግ ትምህርቱን ተከታተሉት። ለእኛንም አበረታቱን። ያላችሁን ሀሳብ አስተያየትም ኮመንት ላይ ጻፉልን።